በሱ ደግሞ እንድናነሳ የፈለግነው የመቶ አለቃ ፈቃደ ማሞን ጉዳይ ነው ወይም ቼንቶ ይባላሉ በስቱዲዮ ማጣራራቸው ማለት ነው። እሳቸው እንግዲህ የቡና ክለብ ከተመሰረተበት ጀምሮ እስካሁን ድረስ ማለት ይቻላል እስከ አንድ ወር በፊት ድረስ በክለብ ውስጥ ትልቁን አስተዋጽኦ ወይም ደግሞ የአንበሳውን ድርሻ የምትለውን ያደረጉ ትልቅ የስፖርት ሰው ናቸው። ከጥቂት ጊዜያቶች ጨምሮ ነው በቃ አሁን በቃኝ ብለው ራሳቸውን ያገለሉት። ለዶክተር እስራኤል ደገፉም ደግሞ ቦታቸውን ለቀዋል። እንግዲህ ዋናው ደግሞ እሳቸው ትልቁን ስራ ብዙ ትልልቅ ስራዎች ሰርተዋል። ግን ከትልቁ ስራቸው ደግሞ አንዱ ደግሞ ይሄ የሊግ ሼር ካምፓኒ እንዲቋቋም ማድረጋቸው ነው። ለባለፉት 6 ዓመታት በፕሬዚዳንትነትም ጭምር እየመሩት ነው። አሁን እንደ በፊቱ ግርግር ይሄ ሰዓት መቀየር ምናምን የምታይበት ሊግ አይደለም። በጣም 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 ተሻሽሏል የሚል እምነት አለኝ። በበፊቱ ጊዜ እኮ እንደፈለግከው ነው ትነሳና እንደፈለግከው ነው የምታደርገው። እዛ ስደርስ ነው ጨዋታው እንደሌለ የሚነገር። በቃ በጣም አስገራሚ ጊዜ ነው መቼም የሚያሳልፍ ነው። ነገር ግን ለባለፉት 6 ዓመታት ከቴሌቪዥን ጋርም በለው ፕሮግራም አወጣጠን በለው በጣም ከገቢም በለው ፋይናንስ ቁጥጥር ከብዙ ነገር አንጻር አንተ ደግሞ ትጨምርበታለህ። እሳቸው ትልቅ አስተዋጽኦ አድርገዋል። ይህንንም እንድናደርግ ያደረገን ጉዳይ ምንድነው? የኢትዮጵያ ቡና ስፖርት ክለብ ማለት ነው ለእሳቸው ያው ፕሮግራም አዘጋጅቻለሁ የሚል መግለጫ ባለፈው ሳምንት ሰጥተው ነበር እና ደግሞ የሚገባቸውም ነው። ትልቅ ፕሮግራም ይጠበቃል ብዬ ወደፊት አስባለሁ። እንግዲህ በቅርብም ሁለቱ ትልልቅ ክለቦች ያው በተለያዩ ምክንያቶችም ቢሆኑ ለረዥም ጊዜ ሲመሯቸው የነበሩትን ትልልቅ ባለስልጣኖቻቸውን ነው ያጡት። እንግዲህ በቀጣይ ደግሞ እነ ዶክተር እስራኤል ደገፉም ደግሞ ትልቅ ነገር ይጠብቃቸዋል። ምን ትላለህ አንተ? አዎ ተሜ፣ ስለ መቶ አለቃ ፈቃደ ብዙ ብዙ ነገር ማለት ይቻላል። ቼንቶ በተለምዶ የሚባለው ይሄ ጣሊያኛ ወርድ መሰለኝ መቶ ምትለዋል ለማምጣት መቶ ማለት ነው። መቶ አለቃ የአየር ኃይል መቶ አለቃ ነው። በነገር ላይ በሊደርሺፕ ሚሊተሪ ቤት ቀመስ የሆነ ሊደርሺፕ ታውቃለህ። ያው በጣም ሲቪል ጋር ስትመጣ ኢንፍሉዌንስ የማድረግ አቅም ይጨምራል ይባላል። ያንን ባለፉት 40 ዓመታት በመቶ አለቃ ፈቃደ አመራር ኢትዮጵያ ቡና ቤት ውስጥ ያየ ነው ይመስለኛል። ምን አይነት ሰው ናቸው? በርካታ የስፖርት አፍቃሪ በተለይ የኢትዮጵያ ቡና ብቻ ሳይሆን ሌሎችም ክለብ ደጋፊዎች አሪያ ስለሚያደርጉ የሚያውቋቸው ይመስለኛል። ከራሳቸው አንደበት የተወሰነ ቃል አዳምጠን እንምጣ ተሜ። እሺ 1-3 ደቂቃ ብቻ ምትሆን አለች ያዘጋጀናት። እስቲ አዳምጠን እንመለስና ሰዓት ካለን እናወራበታለን፣ ከሌለን ተሰናፍተን እንወጣለን። እሺ አድምጠን እንመለስ እስቲ ቴዲ። እዚህ ሁላችንም ራሳችንን በቅን ልቦና መፈተሽ አለብን። ህዝብ እያደገ ለኳሱ ያለው ፍላጎት አብሮ እያደገ ነገር ግን ፐርፎርም ማድረግ አልቻለም። ሁልጊዜ ደግሞ የምንለው እነኚህ ተጫዋቾች አይረቡም ገንዘብ እየበሉ ምናምን እንላለን። እኛንን እኮ እነኚህ ተጫዋቾች ፕሮዲስ ያደረግነው። ስለሆነም ፎርማቱ መቀየር አለበት፣ ትሬኒንጉ መቀየር አለበት፣ ብዙ ነገሮች መቀየርና ወደሚሻለው መንገድ መሄድ አለብን። ወደሚሻለው መንገድ ለመሄድ ምክንያት ደግሞ መፍጠር የለብንም። በእውነት ነው የምለው። ሁልጊዜ ምክንያት ችግር ከፈጠርን እድገት አይመጣም እና ሲጀመር ኢትዮጵያ ቡና ከማንኛውም የስፖርት ክለብ ጋር በዚህ ጉዳይና በሌሎችም ጉዳዮች ላይ አብሮ ለመስራት ዝግጁ ነው። ቀጥሎ በእኛና በቅዱስ ጊዮርጊስ መካከል ጋዜጠኞች የምትፈጥሩ ችግርና አሉባልታ ካልሆነ በስተቀር በእኛ መካከል በእኔና በአቶ አብነት መካከል ይሁን በሁለቱ ክለቦች መካከል ልዩነት የለም። ያው የከተማ ደርቢ ነው። ስንጫወት ከአንድ ቤት ሁለት ወንድማማቾች ቢኖሩ አንዱ ጊዮርጊስን ይደግፋል፣ አንዱ ቡናን ይደግፋል። ሜዳ ላይ ተጫዋቾን ወደ ቤታችን ስንገባ በሰላም ነው። ባለፈው ጊዜ እንደው ይህንን አስመልክቶ የሰላም ኮሚቴው አዲስ አበባ ስታዲየም ላይ ያንን ጥረት ሲያደርግ የተቀበልነው ለሌሎችም ይሆናል ምሳሌነቱን በሚል ነው። በመካከላችን እንደ ትልቅ ወንዝ ወይንም እንደው ትልቅ ድንበር እንዳለ ተደርጎ መወሰድ የለበትም። እኛ ሁለታችንም የከተማው ታላላቅ ቡድኖች ነን። ስለዚህ ቤት ትንሽ ነገር የምንጣላበትና የምንመጣበትበት ምንም ምክንያት የለንም ለማለት ያህል ነው። አሁን እንዲሁ ከመሬት ተነስተን በአንዳንድ ጉዳይ የመረጥናቸው እኛ ነን፣ ምንም ጥያቄ የለውም። የሰሯቸው ስህተቶች አሉ፣ ብዙ ስህተቶች። እነዚህ ስህተቶች መፈተሽ ይኖርባቸዋል። እነዚህ ስህተቶች ለማረም ዝግጁ ካልሆኑ ባህል ይህን ወዴት ነው የምንሄደው? ወይ ችሎታ የላቸውም፣ ብቃቱ የላቸውም፣ ወይም ሆን ብለው ሞገደኞች ናቸው ማለት ነው። ስለዚህ ማንም ሰው የትም ቦታ ላይ ሀገራችን ከጠቅላይ ሚኒስትሩ እስከ ተራው ገበሬ ድረስ በቦታው መኖር የሚችለው ሲሰራ ብቻ ነው፣ ፐርፎርም ሲያደርግ ብቻ ነው። መለኪያው
ስራህን ኤፊሽንትሊ መስራት አለብህ። ካልሰራ ተለቅ እኔ የቅዱስ ጊዮርጊስ እግር ኳስ ክለብ ላይ ተከሰተ የሚባለው ችግር ለእኔ ጊዜያዊ ይመስለኛል። መድረስ የሌለበት ችግር ነው የደረሰው። ስለሆነም በአጭር ጊዜ ውስጥ ችግሩ ተፈቶ ቅዱስ ጊዮርጊስ ወደ ቀድሞ ቦታው ይመለሳል የሚል ሙሉ እምነት አለኝ። ምክንያቱም ቅዱስ ጊዮርጊስ በኢትዮጵያ እግር ኳስ ውስጥ አንጋፋ የሆነ ክለብ ነው። እኛም በልጅነታችን ስንደግፈው ያደግና ክለብ ነው። ስለሆነም እንዲህ በቀላሉ ተንገዳግዶ አይፈርስም። ጊዜያዊ የሆኑ ችግሮች ናቸው አሁን የተከሰቱት። እነኚህ ጊዜያዊ ችግሮች በቅርብ ጊዜ ተፈተው ቅዱስ ጊዮርጊስ ወደ ቀድሞ ቦታ ይመለሳል ብዬ ሙሉ እምነት አለኝ። ተመልሰናል። እንግዲህ ቴዎድሮስ ሰዓት የለንም። ብዙውን ነገር ገልጸውታል። ለነበረው ቆይታም መቶ አለቃ ፍቃደን በኢትዮጵያ እግር ኳስ አፍቃሪዎች ስም ማመስገን ይገባል። ሁሉም አካላት፣ ሁሉም የስፖርት ቤተሰብ። ተሜ እንመለስበታለን ይህን ጉዳይ ሰፊ ሰዓት ወስደን። ለዛሬ የነበረን ቆይታ ይህን ይመስላል። ክቡራን አድማጮቻችን